had been by central banks to introduce this, as we said, central bank digital currency. But have you ever seen an article or a video or, whatever description of what it actually looks like? I mean, with central bank paper money, የሴንትራል ባንኪንግ ዲጂታል ከረንሲ እየተባለ እንሰማለን ግን ምን እንደሚመስል አስበው ታውቃለህ ይሏል ይሄ እኮ ነው ተመልከቱ what it looks like, right? Bank digital currency we know, and we've used it ourselves, we know what it looks like, but what does central bank digital currency look like? You see, so they never talk about that because people won't actually like the looks of it. ራያጅ ሰዎች ቢነገራቸው የሴንትራል ባንኪንግ ዲጂታል ከረንሲ ምን እንደሚመስል በምን አይነት እንደሚሆን ወረቀት አይሆንም እንግዲህ ወረቀት ገንዘብ ይጠፋልና ምን እንደሚሆን ለሰዎች አይነግራቸውም ቢነግራቸው ሰዎች ስለሚደነግጡ አይፈልጉትም ግን ይላል ስሙ because it apparently looks and several central banks apparently as I heard from my sources have already fully developed the final stage of CBDC. I mean it comes ተሰርቶ አልቋል stage initially likely through your mobile phone, but that's only an intermediate step. And the final stage is it's small and it's the size of a grain of rice. ትንሽ ነው የምትወጋው ቺፕ ነው የሚሆንልህ መጨረሻ ላይ ያለው ስሙት now why is that and that grain of rice is your entire wallet or yes it's his entire wallet digital wallet the entire wallet የሚለው ከየትኛው እንደሆነ ታውቃላችሁ ያውን እንግዲህ ተመልከቱ የኮመርሻል ባንክ ዲጂታል ዋሌት የሚለው ማለት ነው entire wallet ይሆንላል ያ ጁስት የሚገባው እየሰማችሁኝ ነው digital ID your wallet can be your passport your key your passport your key አሁን የኮመርሻል ባንክ የነገ ዲጂታል ዋሌት ነው ትኬት መግዛት ትችላላችሁ አየር መንገድ ከነት ጋር አብሮ እየሰራ ነው ምናምን ያሉ ነው እየተቀሩ ጥድፋና ናቸው of course what we found with our debit cards or credit cards is they've already now moved to the system RFID chips RFID technology where you just wave the thing contactless that is sort of the conditioning us in this direction that in the future you'll just wave your hand because you've got the microchip implant under your skin ስለዚህ ወደፊት አሁን ቀጥሎ የሚመጣው ከዲጂታል ዋሌቱ በኋላ ሁሉን ነገር በቃ ዲጂታል አድርጋ አየር ባየር ገንዘብም ዲጂታል ነው በቃ ምንም ነገር የለም የሃይ ስትሪት ባንኮች እየጠፉ አይደል እንዳው ያለው በአንዳንድ ቢኖሩም ያው ቴለሮቹ የሉም እንኳን አይሰሩም በቃ ውስጥ አንድ ሰው አስቀምጡላል ማሽን እንደው አንዳንድ ጥያቄ ለመመለስ ከዛ ሰልፍ ሰርቪስ ተርሚናል አድርገው ጨርሶ ከዛው ያጠፉታል ስልኮች አሁን በሞባይል ተተክተው የለ በመንገድ ላይ ስልክ ድሮም እንደቡለበት ምናምን ጠፍቷል እንደዚህ ያደረጉ ነው አሁን እኮ ከዛ አሁን ይሄን ነገር በሙሉ ዲጂታል ያደረጉና ወደ ኢትዮጵያም በመትመጣበት ጊዜ አሳልፎ ይሄንን በሙሉ ማለት ነው የህዝቡን ሰብስቦ አሁን ይሰጣቸው we confirm our dedication ነው ያለው በቃ አህመድ ሺዴ ይሄንን ነው ያረጋገጠው በተመሳሳይ መልኩ ኢትዮጵያ ደግሞ የኮመርሻል ባንክ ምናምን እዚህ ላይ እየተሳተፉ ነው የጤና ሚኒስትሩ አማይታቸዋል ሄልዝ ዳታ ምናምን ከአህመድ ሺዴ ጋር ከአሜሪካ አምባሳደሩ ጋር ስላሰባሰቡ ምናምን ያታቸዋል አሁን ወዲያው በፍጥነት ደግሞ ዲጂታል ዋሌት ተባለ ከዲጂታል ዋሌቱ በኋላ የሚመጣው ብሎ የነገረን ያለው የሌላ ሰው ቦታ አይደለም የወርልድ ኢኮኖሚ ፎረሙ ሰውዬ እዛ የነበረው ሰው የሚነግረን ይሄንን ነው የሲቢዲሲ ከረንሲ ማይክሮቺፕ ኢምፕላንት ነው ዲጂታል ዋሌቱ ነው ወደዛ የሚዘለው ስሙ እንግዲህ ይሄ ነው አሁን በዚህ ሰዓት ላይ ይሄንን ከዚህ በላይ እንግዲህ ፋክት የለም ይሄንን ሁሉ ፋክት ይዞ አንድ ሰው ሌላ ነገር ቢናገር ምን ችግር የለም ለማንኛውም ወገኖቼ በጣም የሚገርም ነው በጣም የሚገርም ሰዓት ላይ ያለ ነው እስኪ እንግዲህ እናንተ መርምሩት በተቻለ መጠን እናንተም አይታችሁ ከአብራችሁ በምትቀመጡበት ጊዜ እርስ በራሳችሁ